እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤ ጣል አደርጋለሁ። እሷም አታሳፍረኝም፣ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳር መጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩኝ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። ዱቤ 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 ግን ሊመጣልኝ አልቻለም። የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። እናም ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲርአስን ቀልማዳ መሰረቷ በውትፍትፏ ጣዕም ቀማሽ ላይ በላስም የተመሰረተችውን በትር ሸብረክ ለማድረግ ቀዬን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው። የደስ ልጅ ብትሆን እናሰራኝ የሰው አገር ሰው ናት ተገርገድ የለኝ ተገርገድ የለኝ ተገርገድ የለኝ ነይና ያገር። በየቀኑ ሱቃቸው መመላለሱ ነጥብ እንዳያስጥልብኝ በሶስተኛው ቀን ነበር ስለ ዱቤ አሉ የሚባሉትን ቀልዶች ሰብስቤ ወደ ሱቃቸው የሄድኩት። ሰላም ያስሚን፣ እንዴት ነህ ሲሳይ? ስሜን ስትጠራው ለቀልዶ ያሰብኩት ቀልድ ምላሴ ላይ ተደነቃቀፈ። ድንገት ግን ከአንደበቴ አፈትልከው ለወጡት ቃላት የሰጠችኝ ምላሽ ለእኔና ለያስሚን የፍቅር ግንኙነት መነሻ ምክንያት ሆነ። እኔ የምልሽ ከስተመራችሁ ከናንተ ሱቅ ዱቤ ለመውሰድ ቢፈልግ ቢያንስ ዱቤ ከመውሰዱ በፊት የስንት ብር ዕቃ መውሰድ አለበት? እሺ ቢያንስ በቀን ውስጥ ወደ ሱቃችሁ ስንት መመላለስ አለበት? ዱቤ ፈልገህ ከሆነ የለም ቁርጥህን ወቅ። እንዴ ለምን? ወንድሜ ዱቤ እንዳልሰጥ ቢነግረኝም ከስተመር ላለማስከፋት ዱቤ ብሰጣቸው ለሱ እየመጡ ከእቴ ወሰድነው ነው እያሉ እየሰጡት እያጋጩን ተቸገርኩኝ። ጆሮዬ መስማት የሚፈልገውን ቃል ከሰማ በኋላ ገላዬን ስታጠብ አፈንግጣ ጆሮዬ ውስጥ ገብታ የራሷን ግዛት ለመፍጠር ወዲያና ወዲህ ከምትለው የውሃ ጠብታ የውጭ አትውጪ ግብግብ በአንድ ግርዝል ላይ እንቢታዋ ሲጸና በአንድ ጎና ዘንብሎ የኔ ውጪ ከጆሮዬ የራስ ድብደባ ጊዜ የምሰማውን የከበሮ አሊያም የገደል ማሚቱ የመሰለ ድምጽ ወንድሜ የሚለው ቃል ጆሮዬ ውስጥ ያስተጋባል። ወንድሜ የምትለው ቃል ቀዝቀዝ ብላ ገብታ ስትደበደብ ሞቃ ኩልል ብላ እንደምትወጣው አፈንጋጭ ውሃ ከጭንቅላቴ ማስወጣት አልፈለኩም። ወንድሜ የሚለው ቃል ተስማምቶኛል። እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። እሺ ተስማምቻለሁ። እና ምን ልስጣው? ያምላን ከናማታ ላፈገደብ የለው ያምላን ከናማታ ፈገደብ የለው የዘንድሮ መጣው እጅግር የሌለው። ሱቅ ውስጥ አጅቧት የሚቆመው ፍቅረኛዋ ሳይሆን ወንድሟ መሆኑን ሳውቅ ጁማን የካላንደሬ መነሻ፣ ሱቃቸውን የአይኔ ዞሮ መግቢያ፣ ያስሚንን ደግሞ የልቤ ማረፊያ ጭምር አደረኳት። ይሄ ሁሉ ሲሆን ግን የወንድሟ ጆሮ ባዳ ነበር። ያስሚን ስታኮርፈኝ ምን ስላት ኩርፊያዋ እንደሚጠፋ ጠንቅቃ ስለምታውቅ ከፊት ለፊቷ እንደተቀመጥኩ ልናገር ስል ዝም በል ዝም፣ ምንም ቃል እንዳታወጣ ትለኛለች። ሲበርድላት ጠብቄ በቀስታ አንጎራጉራለሁ። አረ ደስ ደስ ራዶ ገራዶ
ደስ ደስ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ። ኩርፊያዋ ወደ ብሶት ተለውጦ በተቀመጠችበት ኩርምት ትላለች። ላባብላት አልሞክርም። በዝምታ ህመሟን እካፈላለሁ። ህመሟ በአንድ ቤት ውስጥ ማጽናት የማይቻለውን አንድ የመሆን ያለመሆን ጉዳይ እንጂ አርፍጄ መምጣቴ አይደለም። የደስ ልጅ ብትሆን ይናሰራኝ የደስ ልጅ ብትሆን ይናሰራኝ የሰው አገር ሰው ናት ትቅር ገድ የለኝ